ዛሬ ደግሞ ለእናንተ ፕሪንተር ከገዛን በኋላ ከኮምፒውተር ጋር እንዴት ነው ኮኔክት አድርገን ልንጠቀም የምንችለው የሚለውን ይዤላችሁ መጥቻለሁ። በትህትና ተከታተሉ። How to connect printer with computers። አንደኛው ድራይቨሯን ኮምፒውተራችን ውስጥ ማስገባት ወይም ፈርስት ኢንስታል ድራይቨርስ ነው። ኢንስታል ድራይቨር ካደረግን በኋላ ኮኔክት ፕሪንተር ኬብል ቱ ዮር ኮምፒውተር የፕሪንተራችንን ኬብል ከኮምፒውተር ጋር ኮኔክት እናደርጋለን። ሶስተኛው ተርን ኦን ዮር ፕሪንተር ፕሪንተራችንን ተርን ኦን እናደርጋለን ወይም እናበራለን። አራተኛ ስታርት በተን ኮምፒውተራችን ስታርት በተን ላይ ሄደን ኮንትሮል ፓናል ብለን ከጻፍን በኋላ ኮንትሮል ፓናል እንሄድና ድራይቨርስ ኤንድ ፕሪንተርስ የሚለውን ክሊክ እናደርጋለን። ድራይቨርስ ኤንድ ፕሪንተርስ የሚለውን ክሊክ እናደርጋለን። ከዛ በመቀጠል አድ ፕሪንተር የምትለውን ክሊክ እናደርጋለን። አድ ፕሪንተር ክሊክ ካደረግን በኋላ የእናንተን ፕሪንተር ስም ክሊክ ታደርጋላችሁ። ወይም እዛ ውስጥ ከዚህ በፊት ኮኔክት ሆነው የነበሩ ፕሪንተሮች ሊኖሩ ስለሚችሉ ከነዛ ውስጥ የእናንተን ፕሪንተር ስም ክሊክ ታደርጋላችሁ። በመቀጠል ክሊክ ፕሪንት ቴስት ፔጅ ኤንድ ቴስት ማድረግ ትችላላችሁ። ዘጠነኛ እና የመጨረሻው ፊኒሽ የሚለውን ክሊክ በማድረግ ከዛ በኋላ ፕሪንተራችንን ዝግጁ አደረግን ማለት ነው። ስላዳመጣችሁኝ አመሰግናለሁ። እንዲህ የእናንተ ይጠቅማሉ ይበጃሉ የምላቸውን እዤ እንዲቀርብ እንድታበረታቱኝ ሰብስክራይብ ኤንድ ላይክ አትርሱ። ቴንክ ዩ